እዚህ ጋር የምታዩት አይቲነራሪ በዶላር ኮስት የሚያደርገው ወደ $13,000 ነው። ነገር ግን ይሄ ሁሉ ቡክ የሚደረገው በፖይንት ነው። ከዚህ ወደ ማዊ ሄዳለው። ማዊ ማለት ሃዋይ፣ ቶኪዮ፣ ኮዮቶ which is ጃፓን ውስጥ ማለት ነው። እና flights, hotel for 3 people, everything was covered by credit card points. So ስለ ክሬዲት ካርድ ፖይንት እና ማይልስ ማልማድ ከፈለጋችሁ ሃኮቹ ምናምን ነገር ማወቅ ከፈለጋችሁ ለሚ ነው ቪዲዮ ሰራላችኋለሁ ስቴፕ ባይ ስቴፕ እንዴት አድርጌ ይሄንን አይቲነራሪ እዚህ ጋር የምታዩትን ነገሮች ማለት ነው እንዴት ቡክ እንዳረኩኝ። በጣም ኢዚ ሲምፕል ነው። ሰው በጣም ኤግዛጀሬት አድርጎ ምናምን ነገር ያስባል ስለ ክሬዲት ካርድ ፖይንት። Just you gotta be smart about your spending and stuff, to get the points. So select credit card point tips and tricks መማር ከፈለጋችሁ I'm here to help. Consultation ምናምን ካስፈለጋችሁ ፕሮፋይል ላይ ሄዳችሁ እዛ ክሊክ አድርጋችሁ ቡክ ማድረግ ትችላላችሁ። እኔን አቬለብል መሆንበት ሰዓት ላይ ማለት ነው እዛ ላይ ያሳያችኋል። And yeah guys, this could have cost $13,000 but all covered by credit card point. So if I can do it, you can do it too. So ከኔ መማር ትችላላችሁ ማለት ነው። This is like ስለ ክሬዲት ካርድ ፖይንት ምናምን ነገር ለማታውቁ ሰዎች የምታውቁም ካላችሁ በደንብ የማታውቁ ከሆነ ይሄ ሞቲቬት ያደርጋችኋል ማለት ነው። ብዙ ነጮች ከዚህ ትልቅ አድቫንቴጅ ይወስዳሉ እና እኛ ሰው ደግሞ I don't really see a lot of them. So let me know if you have a question. Peace out.